ቅዱስ መጽሐፋችን የብሉይ ቃል ኪዳን የሐዲስ ጥላ መሠረት ወቅት አይሽሬ ቋሚ ንብረት የቅዱሳን አበው ክቡር ቅርስ የፈጣሪ ጸጋ ታላቅ ውርስ ሰው የመባላችን መነሻ የአፈጣጠር ታሪካችን ማጣቀሻ ቅዱስ መጽሐፋችን የሕይወት መመሪያችን የቃል ኪዳን ማኅተማችን ከአርያም የተሰጠን ሰነድ የማንነታችን ማስተሳሰሪያ ገመድ የእምነታችን መሠረት የአብ የወልድ ጸጋ በረከት የእውነት የፍቅር ሕያው ምስክር የስርወ ትውልድ መዘክር የአምላክ ምሕረት የቸርነቱ መገለጫ ሰማያዊ ስጦታ የረድኤቱ ማስረጫ የተአምራቱ ምሉእ ድርሳን መንፈስ ቅዱሳዊ ጥዑመ ልሳን የእምነት መገናኛ መረባችን የክርስትና መግባቢያ ቋንቋችን ቅዱስ መጽሐፋችን ብርሃነ ልቦናችን የእውነት ዋቢ የሁለንተናዊነት እማኝ የሐቅ ምስክር ፍጹማዊነትን ተንታኝ ነገረ መለኮትን ዘጋቢ ትፍስሕተ ሕሊናን መጋቢ የቃሉ ምንጭ ጅረት መፍሰሻ የወንጌል ምርት ሁዳድ እርሻ የሐዋርያት ታላቅ መልእክት ድርሳነ ነቢያተ ትንቢት የአምላክ ችሮታ ምክረ ሰናይ ከሳቴ ብርሃን ጸጋ ሰማይ የእውቀት ማኅደር የሕይወት ፋና የክርስትናችን ፈር ጉልህ ዳና የወንጌል አዋጅ ብስራት ነጋሪ ባለ ለሁሳስ አንደበት አስተማሪ የመለኮት ጥበባዊ መድበል የምጽአቱ ማንቂያ ደወል የተዋጅነት ኃይሉ የተገለጠበት ተስፋው ምሕረቱና ርኅራኄው የታየበት የሞትና ትንሣኤው ምስጢር መፍቻ የሥነ መለኮት ዕውቀት በር መክፈቻ የሕልውነታችን ምርኩዝ ድጋፍ የሕይወታችን መርህ ቅዱስ መጽሐፍ መብራት ለእግሮቻችን ብርሃን ለመንገዳችን ማዕድ ለሕይወታችን ቅዱስ መጽሐፋችን ጥንትን ዘልቆ ያለ ዛሬም ሁሌም አዲስ አዲሱን ያጸና አሮጌም የሚያድስ መጽሐፋችን ቅዱስ ብሉይና ሐዲስ